در يسفاتش ونجين جنة لمورس تشكد على الله سبحانه وتعالى. بل لا القرآن آية دقمه وسارعوا إلى مغفرة من ربكم وجنة عرضها السماوات والأرض. ودقيتات زنتنا ودجنة فتأنوا تشكلوا تشاكلوا إلى الله سبحانه وتعالى. بل لا القرآن آية لا من إلى والسابقون السابقون أولئك المقربون إلى الله. أدام يوجو تشك أدام يوجو بخير نجر لا يمشك أدام متسوج النسونة جو ودني كرب بالمالو شيء إلى الله سبحانه وتعالى. بل لا القرآن آيات فاستبقوا الخيرات إلى الله. من كمن تشك أدام إلى الله سبحانه وتعالى. اشكال الدمو يمل كام سرا اشكال الدم أيها الأخوة. اشكال الدم سنة وراسي موت علي منو ودادرو مل كام نجر بمادرك بعبادة لهون يشلال صلاة صوم حج زكاة يمساسلوت عبادة وجه بمادرس لهون يشلال بمعاملات شن لهون يشلال معاملات من دقمو بر الوالدين ولا جوتشن حق ماكبر ليتيموش ملكام نجر موال لغوربيت دق مسرات لسولج ملكام موال قال يتيازو سراوتشن مالتاچن ነው ሶስተኛው አኽላቅ ጋር የተያዘ ጉዳይ ነው አማናችን ሲድቃችን እውነተኝነታችን ቃል ኪዳን ማክበራችን የሰዎችን ሐቅ መጠበቃችን በእነኚህ ነገሮች ማለታችን ነው አልዓዳ ሌላው ደግሞ በእለት ከእለት ውሏችን ጋር የተያዘ በንግድ ስራችን በኒካህ በጋብቻችን በቤተሰባዊ ህይወታችን በሁሉም ነገራችን ስላለ መልካምነት ነው ያወራን يمنش كلامه بنني زرفوج نبياتنا عليه الصلاة والسلام بحديثات شو بملكا منجر مش كلامه أنيك أدم بلو إنيشيتيفون كلامنتون يموسدن منا بتلاقي يملكو نبي صلى الله عليه وسلم قفيت هذا الرجوع صلوا على النبي اللهم صل على محمد عليه الصلاة والسلام ملأوا بحديثات شو يقال لصاحب القرآن اقرأ وارتقي قرآنا لم يقرأ لم يحفظ سو يقام كان جنة لا يبالا صلى الله عليه وسلم اقرأ وارتقي قرأ ولا لا يكفل أنبب كف يالك درجة انكتل ورتل كما كنت ترتل في الدنيا دنيا لاي أستكاكل القرآن تانب بندنبرو أهونم أنبب يبالا فإن منزلتك عند آخر آية تقرأها يعني درجة مجرشة مقرات المتشلبت آية درسنا ولو على الله سبحانه وتعالى جنة استيقظ عند قرآن يحفظ سو قرآن يميقرا سو من يبالا قرأ بقرأه آية لك كفي يالك تهيد الله أنت يمجرشة درجة مجرشة يقرأه القرآن آية درسنا ስለዚህ ምን ማለት ነው ተሽቀዳደሙ ነው እስከ መጨረሻው ቁርአንን ሐፍዛችሁ በአእምሮአችሁ ይዛችሁ በተግባርም እየተገበራችሁ ነገ ቅሩ ስትባሉ እስከ መጨረሻው ድረስ መቅራት የምትችሉ ሁሉ ነው አይደል ሱረቱል በቀራን ብቻ ያሐፈዘ ሰው ሱረቱል በቀራ ላይ ይቆማል ማለት ነው አለ ኢምራን የጨመረ ይቀድመዋል ማለት ነው ሱረቱል ኒሳ ሲገባ ደግሞ ይጨመራል ማለት ነው ሁሉን የጨረሰ الله يوفقك يمجرشوا درجة لي يهونال كفتنيو درجة لي يهونال مالك نبي عليه الصلاة والسلام يا أول صف من داسين ناقروا منالو لو يعلم الناس ما في النداء والصف الأول يا أذان درجانا مجمرع صف لاي مهون يمياسقنيون درجة بيوقوا روى النبي صلى الله عليه وسلم ثم لم يجدوا إلا أن يستهموا عليه لاستهموا على النبي صلى الله عليه وسلم يعني من بوتا أول صفنا آذان مالتن اتعاك هل تتعطالوا بستكر يما قنيوت هونو كاقنيوت
ይጣጣሉ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። እጣን እንጣጣል ይባባላል። ሁሉም አወል ሶፍ ይመጣል፣ ሁሉም ባንድ ላይ ይደርሳሉ። አወል ሶፉ የተወሰነ ሰው ነው የሚይዘው። ስለዚህ ምን ይሆናል ማለት ነው? እጣ ይጣጣሉ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን እያሉ ነው ነብዩ ዐለይሂ ሰላቱ ወሰላም? አወል ሶፍን ለመያዝ ተሽቀዳደሙ ነው፣ ወደ ኋላ አትሩ ነው። በሌላ ሐዲታቸው ላይ ምን አሉ? ፊማ ረዋሁ አሕመድ ወአቡ ዳውድ እሕضሩ ልጁሙዓ ጁሙዓ ሰላት ኑ አሉ። ወድኑ ሚን አልኢማም ከኢማሙ ቀረብ በሉ አሉ ነቢ ስ ሰለም። ቅረቡ ወደ ኢማሙ። ፈኢነ ረጁለ ላ የዛሉ የተባዓዱ ሐታ ዩአኸረ ፊ ልጀና ወኢን ደኸለሃ አሉ ነቢ ስ ሰለም። አንድ ሰው ሁሌም ወደኋላ ወደኋላ የሚል ከሆነ ከሶፍ ከኢማሙ ወደኋላ የሚርቅ ከሆነ ጀነትም ውስጥ ወደኋላ ይሆናል አሉ። ጀነትም ቢገባትም ግን ወደኋላ ነው ደረጃው የሚሆነው አሉ። አላሁ አክበር። ሁሌም ምንድን ነው ነቢ ስ ሰለም የሚሉት? ተሽቀዳሉ፣ ሂማችሁን እንኳ ዝቅ አታድርጉት ነው የሚለው ነቢ ስ ሰለም። ህልማችሁን አታሳንሱት። ኢዛ ሰአልቱም ላሃ ፈስአሉሁ ልፊርደውስ አልአዕላ። አላህን ስትለምኑ እንኳ ልመናችሁን ከፍ አድርጉት፣ ፊርደውስን ጠይቁታል ነቢ ሰለላሁ ዐለይሂ ወሰለም። እሷ የጀነት የመሐለኛዋና ከፍተኛዋ ቦታ ነች አሉ ነቢዩ ዐለይሂ ሰላቱ ወሰላም። ሁሌም ከፍ ያለንና ቀዳሚ እንድንሆን ነው ነቢ ሰለላሁ ዐለይሂ ወሰለም የሚለው። አንዴ ሰሓቦችን ነቢያችን ዐለይሂ ሰላቱ ወሰላም ጠየቋቸው። አቡበክርን ረዲየላሁ ዐንሁ በጣም እንወዳቸው ካደረገኝ ሐዲስ አንዱ ይህ ነው። መን ሚንኩም ልየውም ሳኢመን አሉ ነቢዩ ዐለይሂ ሰላቱ ወሰላም። ከእናንተ ውስጥ አሉ ሰሓቦቹ ዛሬ የጾመ ማን ነው አሉ። ቃለ አቡበክር አና፣ እኔ ጾመኛ ነኝ አሉ አቡበክር። መን ተበዐ ሚንኩም ልጀናዛ፣ ዛሬ ጀናዛን የተከተለ የሸኘስ ማን ነው ጀናዛ? ወቃለ አቡበክር አና፣ እኔ ያሉ። ፈመን ዓደ ሚንኩም ልየውመ መሪضን አሉ ነቢዩ ዐለይሂ ሰላቱ ወሰላም። በሽተኛ የጠየቀስ ዛሬ ማን ነው? ወቃለ አቡበክር አና። ሶስቱንም ስራዎች እኔ ያሉ አቡበክር። ካነ ሰባቀን ልልኸይር፣ ሁሉም በኸይር ነገር ቀዳሚ ነበሩ አቡበክር ረዲየላሁ ዐንሁ። ቃለ ዐለይሂ ሰላቱ ወሰላም መጅተመዕነ ፊ እምሪእን ኢላ ደኸለ ልጀና። አላሁ አክበር። እነኚህ ሶስት ነገሮች በአንድ ሰው ላይ አይሰበሰቡም ጀነት የገባ ቢሆን እንጂ ያሉና ነቢዩ ሰለላሁ ዐለይሂ ወሰለም እዛው ጀነት ምስክርነት ሰጥቷቸው። አቡበክር ረዲየላሁ ዐንሁ በአንድ ሪዋያ ላይ ሁሌ ዑመር ይሽቀዳደሟቸው ነበር ይባላል። ተሳቦቅ ነበር በመካከላቸው፣ አንዱ ኸይር ሲሰራ ሌላኛው ለመስራት ማለት ነው። ታዲያ አቡበክር ሲዲቅ ረዲየላሁ ዐንሁ ኸሊፋ ሆነው ሁሌ ከፈጅር ሰላት በኋላ ሹልክ ብለው የሚወጡባት ቦታ ነበረቻቸው። ዑመር ይህ ሰውዬ ምንድን ነው የሚሰራ በዚህ ሰዓት? የሚሰራውን ነገር አውቄ እኔም መስራት አለብኝ ይችን ኸይር እንደው ብለው ተሽቀዳድሞ ሲወጡ ሲያዩአቸው አብረው ተከትለዋቸው ሄዱና በሩቅ ርቀት ይከታተሏቸው ጀመር። አንድ ቤት ውስጥ ገቡ። እዛ ቤት ውስጥ የተወሰኑ ደቂቃዎች፣ ሰዓታት ቆዩና ወጡ። ዑመር አቡበክር እንደወጡ ገቡ። እዛ ቤት ውስጥ ሲገቡ ፈኢዘ እምረአቱን ዐጁዛ፣ ያገኟት አንዲት አዛውንት ሴት ናቸው። አይናቸው የማያይ እድሜያቸው የገፋ ጧሪ ሰዋሪ የሌላቸው ኻዲም የሌላቸው ምስኪን ሴት ተቀምጠዋል ቤት ውስጥ። መን አንቲ ወመን ሃዛ ረጁሉ አለዚ የድኹሉ ፊህ፣ ማነሻ እንጂ ይህ የሚገባው ሰው ማን ነው አሉ ዑመር አልኸጣብ ረዲየላሁ ዐንሁ። አና እምረአቱን ዐጁዛ ዐምያ፣ አይነ ስውር ማየት የማልችል ደካማ አዛውንት ሴት ነኝ። ይህ ሰው ሁሌ በዚህ ሰዓት ይመጣል። ፈየስነዑ ጣዓመና፣ ምግባችን ይሰራልናል፣
ያጸዳዳኛል ያጣጥበኝና ከውኖኝ ይወጣል ወላ አዕሪፉ መን ሁወ ማን እንደሆነ አላውቅም ዑመር الخطاب رضي الله عنه ቁጭ አሉና ማልቀስ ጀመሩ ያ አትዓብተ الخلفاء يا أبا بكر አንተን የሚተኩን ሰዎች አደከምክ አንተ አቡበክር አንተ ማይቻል ስራ እየሰራ ማን ነው አንተን የሚተካ የሚመጡትን ሰዎች እኮ አደከምካቸው ማንችለው ስራ እየሰራህ ነው አሉ ሲባቅ ሁሌም ሽቅድም አለ የአላህን ፈضል የአላህን ትሩፋት ለማግኘት በዚህ መልኩ ነበሩ ሰሃቦቻችን ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች የሚሽቀዳደሙት ጀዛኡል ሙተኸሊፊን ከዚህ ሽቅድም ወደ ኋላ የሚቀሩ ሰዎች ጀዛቸው ምንድነው ምንዳቸው መጨረሻቸው ምንድነው የሚሆነው ወደ አላህ በሚደረገው ሽቅድም ወደ ጀነት በሚደረገው ሽቅድም ወደ ኋላ ተኝተው የቀሩ ሰዎች አላህ ይጠብቀን አላህ ያበርታን በሽቅድሙ ላይ የቀሩ ሰዎችስ ምንድነው ምንዳቸው ኢማም ኢብኑ አልቀይም ረህመቱላሂ ዐለይሂ ስዕላዊ በሆነና በሚያምር አገላለጽ ሙተኸሊፎች ምንድነው የሚሆኑት ወደ ኋላ የቀሩ ሰዎች የሚለው ምላሽ ሰጥቷል والمتخلف في ظل الشجرة نائم በሚያምር ጥላ የዛፍ ጥላ ስር ተኝቶ ጉዞ ያለፈው ሰው አሉ فوالله ما كان إلا قليل حتى ذوت أغصان تلك الشجرة والله ትንሽ ጊዜን እንጂ አይወስድም አሉ የዛች ዛፍ ቅርንጫፎች ግንድስድስ ብለው ሲወድቁ አሉ ሰውየው ተኝቷል ዛፍ ስር ሐሩር ነው ያለበት በረሃ ላይ ነው ዛፍ ስር ተኝቷል ጥላው ተመችቶታል ተጓዦች እየተጓዙ ነው እየሄዱ ነው እሱ ግን ተኝቷል እዛ ቦታ ላይ ከጥቂት ደቂቃዎች በኋላ ከተወሰኑ ጊዜዎች በኋላ ግን ያቺ ዛፍ ፍሬዋ ይደርቃል ቅርንጫፎቿ ይዘነጣጠሉና ከስሯ ትመነጋገላለች አሉ ያቺ ዛፍ የተኛበት ዛፍ ገብታችኋል ምሳሌ እቺ ዛፍ ዱንያ ናት አዩሃ الإخوة ተኝተናል አይደል ምሳሌ ጥላዋ ተመችቶናል ግን ተነቃቅላ ትጠፋለች የእያንዳንዳችን ዱንያ እኛ ራሳችን ስንሞት ትጠፋለች የሁሉም ሰው ዱንያ ደግሞ የዓለም ዱንያ ደግሞ كل من عليها فان ويبقى وجه ربك ذو الجلال والإكرام ታዲያ ስሯ ሲነቃቀለ ويبست فروعها ቅርንጫፏ ሲደራርቅ فأصبح أهلها في حر السموم يتقلبون ኃይለኛ ሐሩር እዛ ላይ የተኙ ሰዎችን ያገኛቸው ጀመረ أحرقها قيمها የዛች ዛፍ ባለቤት ዛፏን አቃጠላትና እዛ ጋር የተኙት ሰዎች በሙሉ በሳት ተቃጠሉ አሉ በውድድሩ ወደ ኋላ የቀሩ ሰዎች የሚጠብቃቸው ይህ ነው ከውድድሩ ራሳቸውን ከውድድር ራስን ማግለል አይቻልም ወደ ዱንያ እስከመጣን ድረስ አንችልም ማግለል ራሳችንን ወይ አሸናፊ ነን ወይ ተሸናፊ ነን ኪሳራ ላይ ነን በዚህ ውድድር አሸናፊዎቹ ወደ አኺራ በሚደረገው ሽቅድድም ፋኢዝ አልአወል የመጀመሪያው ተሸላሚና አሸናፊ ማን ነው ምን አይነት ሽልማት ነው የሚቀበል የሚል ጥያቄ አልተነሳባችሁ ንገራችሁ ለሽልማቱ ዋንጫውን ንገራችሁ የመጀመሪያው አሸናፊ የሚሸለመው وهو يدخل الجنة بغير حساب ያለምንም ሒሳብ ጀነት የሚገቡ ሰዎች ናቸው ምንም ሒሳብ ሳይደረጉ ገንዘብ ሰጥቼ ነበር ገንዘቡን የተዋልከው ሳይባሉ እድሜህን እንዴት አጠፋኸው ሳይባሉ بغير حساب يا الله سبحانه وتعالى
ሙሉ ይቅርታ አግኝተው ቀጥታ ጀነት የሚገቡ ሰዎች ናቸው። እነዚህ ነብዩ አለይሂ ሰላቱ ወሰላም አቢ ኡማማ በዘገቡት ሐዲስ ላይ አቢ ኡማማ ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም ሲሉ ሰምቻቸዋለሁ። ምን አሉ? ወዐደኒ ረቢ ጌታዬ ቃል ሰጥቶኛል፣ ቃል ገብቶልኛል አን ዩድኺለል ጀነተ ሚን ኡመቲ 70,000 70,000 ሰዎችን አላህ ከኡመቶቼ ጀነት ሊያስገባልኝ ቃል ገብቶልኛል። ላ ሒሳብ ዐለይሂም ወላ ዐዛብ ሒሳብ የለባቸው ዐዛብ የለባቸው። አላህ ከነሱ ያድርገን። አዩዋል ቅጣት የለባቸው ሒሳብ የለባቸው ቀጥታ ጀነት እንዲገቡ አላህ ስብሓነሁ ወተዓላ ቃል ገብቶልኛል። መዐ ኩሊ 70,000 በእያንዳንዱ 1,000 ደግሞ 70,000 ተጨማሪ አድርጎልኛል አለ ነቢዩ ሰለላሁ ዐለይሂ ወሰለም። ወሰላቱ ሐፊያት ምን ሐፊያት ረቢ ሐፊያት ማለት እፍኝ ማለት ነው። ከጌታዬ በሆነ እፍኝ ደግሞ 3 እፍኝ ጨምሮልኛል አለ ነቢዩ ሰለላሁ ዐለይሂ ወሰለም። አላሁ አዕለም አናውቅም ምን ያክል እንደሆነ፣ ግን የአላህ ረሕመት ስፋት ሰፊ መሆኑን እናያለን። ይህንን ሐዲስ ሲናገሩ ነው 70,000 ሰዎች ያለምንም ቅጣትና ሒሳብ ጀነት ይገባሉ ሲባል ዑካሻ ብኑ ሙሕሲን ረዲየላሁ ዐንሁ ቆመና ምን አላቸው? ያ ረሱለላህ ኡድዑ ላህ ሊ አን የጅዐለኒ ሚንሁም ከእነሱ እንዲያደርገኝ ዱዓ አድርጉልኝ አላቸው ነቢ ስ ሰለም። ቃል ዐለይሂ ሰላቱ ወሰላም አንተ ሚንሁም አንተ ከእነሱ ነህ አሉት። ቡክ አደረገ ኸላስ ያዘ ቦታው በጀነት ውስጥ ያለምንም ሒሳብና ያለ ዐዛብ እንደሚገባ አረጋገጠ። ሌላ ሰሓባ ተነሳና ያ ረሱለላህ ለእኔም ዱዓ ያደርጉልኝ አላቸው። ሰበቀከ ቢሃ ዑካሻ ዑካሻ ቀደመህ አሉት ነቢዩ ዓለይሂ ሰላቱ ወሰላም። እሽቅድድም አያችሁ አይደል? የቀደመ ኸላስ ሲባክ ዑካሻ ዱዓ ማስደረግ እንዳለበት አሰበ፣ ቀደመ፣ አገኘ ያንን እድል። ከዛ በኋላ ግን ለስራችን ተውት ነቢዩ ሰለላሁ ዐለይሂ ወሰለም። አሁን የዱዓ ዑካሻ ቀድሞሃል፣ ከዚህ በኋላ በጥረትህ ነው። አላህ ከነኛ ያደርገን። ምናልባት አንድ ጥያቄ ሊነሳብን ይችል ይሆናል። የሰሓባ ትውልድ አልፈዋል፣ ደጋጎቹ አልፈዋል። ከዛ በኋላ የታቢዒዎቹ ጊዜ አልፈዋል። ከዛ በኋላም የታቢዒዎቹ ጊዜ አልፈዋል። የሰለፎቹ ጊዜ አልፈዋል። ሳሊሖች በብዛት አልፈዋልና እንደው ኮታው ሞልቶ ይሆን ብላችሁ አላሰባችሁ? ቢገይሪ ሒሳብ ወልዓዛብ የሚገቡት ሰዎች ተጠናቅቆ ይሆናል? ላ ወላሂ እንደዛ ማሰብ የለብንም። ይህንን የሚያገኙ ሰዎችን አላህ ስብሓነሁ ወተዓላ በጊዜና በቦታ በዘመን አልገደባቸውም። ክፍት የተተወ ዕድል ነው። እስኪ ከሰሓቦች በኋላ የመጡ ታቢዒዎች ምን እንዳሉ ላጫውታችሁ። ኢብኑል ጀውዚ ምን አሉ? ወላ ተስተስዒብ ጠሪቀሁም አሉ። የእነኛን ደጋግ ሰዎች መንገድ አክብደህ አትየው አሉ። እኔ እንደው አልችለውም አትበል አሉ። ፈልሙዒኑ ቃዲር አንተን የሚያግዝህ ጌታ እኮ ቻይ የሆነ ጌታ ነው። አላህ ነው አጋዥ። ስለዚህ እኔ አልችለውም አትበል አሉ። ተዓረض ሊመን አዕጣሁ ያንን ትሩፋት ለሰጣቸው ጌታ ራስክን አቅርብ። ወሰል ፈመውላከ መውላሁ ጠይቀው አላህን። የእነሱ ጌታ እኮ ነው ያንተም ጌታ ነው። የእነሱ ጌታ ነው ያንተም ጌታ፣ ሌላ ጌታ የለህም። እነሱን የሰጣቸው አምላክ አንተንም ይሰጥሃል። ሩበ ከንዝን ወቀዐ ብሂ ፈቂር ስንት ድል ባለ ስንት ውድ ነገር አለ ድሃ እጅ ላይ ያረፋ ነው። እድል ሆኖ ድንገት የሚገጥመው ስንት ድሃ አለ። ወሩበ ፈድሊን ፋዘ ብሂ ሰጊር ስንት ከበጃ ትሩፋት ከፍ ያለ ደረጃ አለ ህፃን ልጅ ያገኘው።
አንተ ሕፃን ነኝ ብለህ አትፍራ ብሽር ኢንሻአላህ ደሃ ነኝ ብለህ አላህ ዘንድ እኔ ምን አለኝ እኔ ደካማ ነኝ ብለህ አትፍራ አላህ ስብሓነሁ ወተዓላ ከፈለገ ይህንን ፈድል ይሰጥሃል ዒልሙ ኸድርን ማ ዓሊመ ኸድሩ ማ ኸፋ ሚን ሙሳ ሰይድና ኸድር ከሙሳ የተደበቀን እውቀት አግኝተዋል ወከሸፈ ሱለይማን ማ ገጣ ዐን ዳውድ ከነቢዩላህ ዳውድ የተሸፈነን እውቀት ደግሞ ማን ገልጦታል ነቢዩላህ ሱለይማን ልጅ ናቸው ሰጊር ነቢዩላህ ዳውድ አባታቸው ናቸው ከአባት ያልታየን ለአባት ያልታየን እውቀት አላህ ለማን ሰጥቷል ፈፈሐምና ሱለይማን አላህ ሱለይማንን እንዲረዳው አደረግነው አላህ ዳውድ ዓለይሂ ሰላም ያልተገነዘቡትን ነገር ነቢዩላህ ሱለይማን ተረድተውታል አቢ ሙስሊም አልኸውላኒ የተባሉ ታላቁ ታቢዒ ደግሞ ከዚህ ጠንከር ያለ አቋም አላቸው ምን አሉ أيظن أصحاب محمد أن يستأثروا به دوننا يا محمد صحابوች ያሉ عليه الصلاة والسلام ጀነትን ብቻቸውን ሊይዙ ወሰኑ ወደዱ እንዴ ብቻቸውን ሊገቡባት ፈለጉ እንዴ ያሉ አቡ ሙስሊም አልኸውላኒ ታላቅ ታቢዒ ናቸው كلا والله بفصم بالله እምላለሁ አሉ لنزاحمنهم زحما بتكشاتين እየተጋፋናቸው ነው የምንገባው الله اكبر تابع من اتباع الصحابه رضي الله عنهم اجمعين حتى يعلموا انهم قد خلفوا رجالا ጀግና እንደተው እንዲያውቁ እናደርጋቸዋለን እነሱ ተክተዋቸው የሄዱት ሰዎች ጀግና እንደሆኑ እናሳያቸዋለን አብረናቸው ተጋፍተን ነው ጀነት የምንገባው ሰሃቦች ሂማ አላህ እኮ አንድም ባሪያ የሚሰጠው በሂማው ልክ ነው አዩአለሁ ጌታ ያልችልም ላንተ ነኝ አንተ ነህ ረዳቴ ብለን አንተ ነህ ረዳቴ ማን አለኝ ብለን ወደሱ ከተዋደቅ انا الفقير اليك እኔ ወደ አንተ ደሃ ነኝ አንተ ነህ ሀብታም እኔ ደካማ ነኝ አንተ ነህ ኃያል እኔ አቅም የለኝም አንተ ጋር ነው አቅሙ ያለ እኔ መላ የለኝም መላ ያንተ ነው ብለን ወደ አላህ Subhanahu Wa Ta'ala ከተዋደቅ አላህ Subhanahu Wa Ta'ala ያገራልናል ኢንሻአላህ ስለዚህ ተስፋ መቁረጥ የለም ማለት ነው አይደል ውድድሩ ሽልማቱ ከፍ ያለ ነው በውድድሩ ላይ ገብተን በአላህ ፈቃድ እሽቅድድሙ ላይ ተገኝተን አለመገኘትም ስለማይቻል ወይ ወደ ኋላ መቅረት ነው ወይ አብሮ መሄድ ሁለት እድል ነው ያለው በዱንያ ላይ እስካለን ድረስ ለአቅመ አዳም ደርሰን አላህ Subhanahu Wa Ta'ala ተጠያቂ የምንሆንበትን አቅልና እድሜ እስከሰጠን ድረስ ከውድድሩ ራስን ማግለል አይቻልም ውድድሩ ላይ ተገኝተናል ለዛ ውድድር በቂ ስንቅ ያዝን መቀጠል الفائز الثاني ሁለተኛው ፋኢዝ አሸናፊ ሰው ማን ነው አንዱ بلا حساب ولا عذاب ምንም ነገር ሳይኖርበት ቀጥታ ጀነት የሚገባ ነው አላህ ከነኛ ያድርገን በዚህ ረመዳን አላህ ለምንዋለን አላህ Subhanahu Wa Ta'ala بغير حساب ولا عذاب ጀነት ከሚገቡት አላህ ያድርገን ኢንሻአላህ ሁለተኛው አሸናፊስ أن يحاسب حسابا يسيرا ቀላል የሆነን ሒሳብ የሚደረግ ሰው ነው ሒሳብ ይደረጋል ግን ቀላል ነው ሒሳቡ ሒሳብ የሲራ ማለት ለሒሳብ መቅረብ ብቻ ነው አሉ ዓርض ነው አሉ ለዛኛዎቹ ጭራሽ አይቀርሙም አዩአለሁ ለሒሳብ ሲጀምርም አይቀርቡም ወደ ሒሳብ እነዚህኛዎቹ ደግሞ ለሒሳብ ይቀርባሉ ነብዩ አለይሂ ሰላቱ ወሰላም ምን አሉ من حوسب يوم القيامة عذب يقاما كان حساب يتدرج سو يقطال كقطعت የሚያመልጥ የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም ለምን አላህን የሚገባውን ያክል መገዛት ይቻላል አዩ አለሁ
በሰጠን ኒዕማ ላይ የሚገባውን ያክል ማመስገን እንችላለን? አላህ ስብሓነሁ ወተዓላ ያዘዘንንና ከእኛ የሚፈልገውን ነገር የሚገባውን ያክል መቆም እንችላለን እዛ ቦታ ላይ? فلذلك النبي عليه الصلاة والسلام قال من حسب يوم القيامة عذب የቂያማ ቀን ሒሳብ የተደረገ ሰው ይቀጣል፣ መቀጣቱ አይቀርም። ታዲያ አይሻ ረዲየላሁ ዐንሃ ምን አለቻቸው? አወለይሰ ቃለ አላሁ ዐዘ ወጀል ፈሰውፈ ዩሓሰቡ ሒሳበን የሲራ ገር የሆነን ሒሳብ እናደርገዋለን፣ ሒሳብ ይደረጋል አላለም እንዴ አላህ? እንዴት ይቀጣል አለች እናታችን አይሻ ረዲየላሁ ዐንሃ። ለይሰ ዛሊከ ቢልሒሳብ አሉ ነቢ ሰለላሁ ዐለይሂ ወሰለም። ያማ ሒሳብ አይደለም፣ እዚህ ጋር የተጠቀሰው ሒሳብ አይደለም አሉ። ኢነማ ዛሊከ ልዐርድ አሉ፣ ለሒሳብ መቅረብን እንጂ ሒሳብ መደረግን አይደለም። እያንዳንዷን ነገር ሒሳብ የሚደረግ ከሆነ የሰው ልጅ ይጠፋል አሉ ነቢ ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ኢብኑ ዑመር ምን አሉ? ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም። ይሄ ለሒሳብ መቅረብ ምን ማለት እንደሆነ ሲያስረዱ ነቢ ሰለላሁ ዐለይሂ ወሰለም ሰማኋቸው አሉ። ምን አሉ? ኢነላሀ ዩድኒል ሙእሚን፣ ሙእሚንን አላህ ያቀርበዋል። ፈየضዑ ዐለይሂ ከነፈሁ ወሲትረሁ ሚነናስ፣ ከሰዎች ድብቅ ያደርገዋል፣ አላህ ይሰትረዋል የቂያማ ቀን። ወዩቀርሩሁ ቢዙኑቢሂ ፈየቁል፣ ወንጀሉን እንዲናዘዝ ያደርገዋል አላህ። ተዕሪፉ ዘንበ ከዛ፣ ይህንን ወንጀል ታውቃለህ እንዴ መስራትህን ታስታውሳለህ ይለዋል። ፈየቁሉ ነዓም አይ ረብ፣ አዎ ጌታዬ አስታውሳለሁ ሰርቻለሁ ይህን ወንጀል ይላል። ሐታ ኢዛ ቀረረሁ ቢዙኑቢሂ ወረአ ፊ ነፍሲሂ አነሁ ቀድ ሀለክ፣ ወንጀሉን በሙሉ ተናዞ ጠፋሁ ብሎ የደመደመ ጊዜ ሰውየው አሉ ነቢዩ ዓለይሂ ሰላቱ ወሰላም በቃ አለቀልኝ ጠፋሁ ተቀጣሁ ብሎ ሲወስን አላህ ስብሓነሁ ወተዓላ በረሕመቱ ምን ይለዋል? ፈኢኒ ቀድ ሰተርቱሃ ለከ ፊ ዱንያ፣ እኔ በዱንያ ላይ ሰትሬልሃለሁ ይህን ወንጀልህን። ወአነ አግፊሩሃ ለከ ልየውም፣ ዛሬ ደግሞ ለአንተ ምሬልሃለሁ ይባላል። በዱንያ ላይ ይህንን ወንጀል ስትሰራ ሰው አላየህ፣ መክሉቃት እንዳያዩ ሰትሬልሃለሁ አይብህን። ዛሬ ደግሞ ከሰዎች ሰትሬ ተናዘሃል ምሬልሃለሁ ይለዋል አላህ ስብሓነሁ ወተዓላ። ثم يعطى كتاب حسناته بيمينه፣ ከዛም የሥራ መዝገቡን በቀኝ እጁ ይሰጣል አሉ ነቢዩ ዓለይሂ ሰላቱ ወሰላም። وأما الكافر والمنافق، ካፊርና ሙናፊቅ ግን ፈዩናዳ ዐላ ሩኡሲ ልአሽሃድ፣ ከሰዎች ከህዝቦች ፊት ጥሪ ይደረጋል። ሃኡላኢ አለዚነ ከዘቡ ዐላ ረቢሂም፣ እነዚህ ናቸው በጌታቸው ላይ ያስተባበሉ ተብሎ ጥሪ ይደረጋል አሉ ነቢዩ ዓለይሂ ሰላቱ ወሰላም። በሌላ ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም በአንዳንድ ሰላቶቻቸው ላይ ምን ብለው ዱዓ ሲያደርጉ ሰማሁ አለች እናታችን አይሻ። አላሁመ ሓሲብና ሒሳበን የሲራ፣ ጌታዬ ሆይ ገር የሆነን ሒሳብ አድርገን እያሉ ነቢዩ ዓለይሂ ሰላቱ ወሰላም ዱዓ ያደርጋሉ። አላሁመ ሓሲብና ሒሳበን የሲራ ያ ረብ። ፈለማ እንሰረፍ፣ ከሰላታቸው ሲጨርሱ ምን አልኳቸው? ያ ነቢይ አላህ፣ አንቱ የአላህ ነቢይ ሆይ ወመል ሒሳቡል የሲር፣ ምንድን ነው ይህ ገር ሒሳብ ብለው ዱዓ የሚያደርጉት ብዬ ጠየቅኳቸው። ምን አሉ? አን የንظረ አላሁ ፊ ኪታቢህ ፈየተጃወዘ ዐንህ፣ የሥራ መዝገቡን አላህ ያየውና ያልፍለታል። ሰውየውን ሒሳብ አይተሳሰበውም፣ እያንዳንዱ ነገር አይቶ ያልፍለታል። ሒሳበን የሲራ ማለት ይህ ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። እመ መን ጃአ ባዕደ ዛሊክ፣ አላህ ይጠብቀን ከእነዚህ ሁለት እድሎች አምልጦ የመጣ ሰው ግን ሙተኸሊፍ ማለት ነው። የሚገባውን ያክል ሳይሰራ የመጣ ነውና ሒሳብ ይደረጋል። ሙናቀሽ ነው፣ እያንዳንዷ ነገር ሒሳብ ይደረጋል።
ነቢዩ ዓለይሂ ሰላቱ ወሰላም በጠበራኒ በዘገቡት ሐዲት ላይ ምን አሉ? መን ኑቂሸል ሒሳብ ሀለክ። መን ኑቂሸል ሒሳብ፣ እያንዳንዷን ሒሳብ ተበጥራ የተሳሰበው ሰው አላህ ጠፋ፣ መዳኛ የለውም ማለት ነቢዩ ዓለይሂ ሰላቱ ወሰላም። ውድድሩ ይህ ከሆነ ሽልማቱ እንዲህ ከሆነ ምንድነው መላው? ምንድነው መፍትሄው? መፍትሄው ስራ ነው። አዩሃ الإخوة መፍትሄው ልፋት ነው። ለመልፋት ደግሞ ምን ያስፈልገናል? የጊዜን ዋጋ መረዳት ያስፈልገናል። አዩሃ الإخوة የተሰጠን ጊዜ እጅግ በጣም አጭርና የተወሰነ ጊዜ ነው። እቺ የኮንትራት እድሜ ባላወቅናት ሰዓት ኮንትራቷ ይቋረጣል። ብናውቀው ኖሮ እስከዚህ ጊዜ ድረስ ትንሽ ልዘናጋና ከዛ በኋላ ቀሪውን ጊዜ ደግሞ ለአላህ እሰጣለሁ እንል ነበር። ግን ያ አይደለም ሂሳቡ፣ ካልኩሌሽኑ እንደሱ አይደለም። አየው ፈያቲህም በግተተን፣ ድንገት ወደ አላህ የምንቀርብ ሰዎች ነው። ያለምንም ማስጠንቀቂያ ወደ አላህ ስብሓነሁ ወተዓላ የምንቀርብ ሰዎች ነው። እድሜያቸው ገፍቶ ትልቅ ሰው ሆነው ያ ትክክለኛ ማስጠንቀቂያ ደርሷቸው ወደ ሞት ተቃርባችኋል የሚሉ ምልክቶችን በትክክል አይተው የሚሄዱ ሰዎች ይኖራሉ። አላህ ከነኛ ያድርገን። እድሜያችን ከፍ ብሎ ወደ አላህ ስብሓነሁ ወተዓላ የምንቃረብበት እድል ተጠቅመንበት የምንገናኝ አላህ ያድርገን ከአላህ ጋር። ነገር ግን ወጣትም ሆኖ እንዴ ዙሁር ላይ እኮ አሁን አብረን ሰግደን ያልነው ሰው የለም እንዴ? ዓስር ላይ በሞቱ ተነግሮን። ሀከዛ ዱንያ በማንኛውም ሰዓት ወደ አላህ ልንቀርብ የምንችል ሰዎች ነን። ታዲያ የጊዜን ዋጋ ማወቅ እጅግ በጣም ጠቃሚ ነው። ይዋል እخوة አልወቅቱ ሐያህ፣ ጊዜ ህይወት ነው። ጊዜ ወርቅ አይደለም። ታይም ኢዝ ጎልድ ይባላል አይደል? ጊዜ ወርቅ ነው እንዴ? ጊዜ ወርቅ አይደለም። ጊዜ ሐያት ነው ለሙእሚን። ለጊዜ በጣም ዋጋ በሰጠን ቁጥር ውድድሩ ላይ አሸናፊዎች እንሆናለን። እና ኃይሌ ሲሮጡ አይታችኋል? መሀል ላይ እኮ ሰዓት ያያሉ አይደለም? ጉዳዩ የምንድን ነው ማለት ነው? የሰዓት ነው አይደል? አንድ ማይክሮ ሰከንድ የዘገየ ወርቅ ሜዳሊያ ያጣል፣ ብዙ ሺህ ዶላር ያጣል። የጊዜ ጉዳይ ነው አይባልም። ጊዜያችንን በአግባቡ የመጠቀምና ያለ መጠቀም ተመልከቱ። ነብዩ አለይሂ ሰላቱ ወሰላም አንድ ጊዜ ሱብሃንአላህ ወቢሐምዲሂ ሱብሃንአላሂል ዐዚም ያለ ሰው ጉሪሰት ለሁ ነኽለቱን ፊል ጀና አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኔ ሱብሃንአላህ ወቢሐምዲሂ ሱብሃንአላሂል ዐዚም ለማለት ምን ያክል ሰከንዶች ነው የወሰደብኝ? ሽልማቱ ግን ምንድነው? በጀነት ነኽላ ዛፍ ይተከልለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዝም ብለን ዝም ስንል ጊዜያችንን ዝም ብሎ ሲያልፍ ከም ሚነ ንኹል ስንት የጀነት ዛፎች ነው የምናጠው? አዩአል ኢኽዋ በጀነት ሽልማታችን ስንት ነው የምናጠው? ጊዜ በጣም ዋጋ አለው በሙእሚን ህይወት ውስጥ። ጊዜያችንን መቆጣጠር ያስፈልጋል። ውድድር ላይ ስላለን ማለት ነው፣ እሽቅድድም ላይ ስላለን፣ ወደ አላህ ስብሓነሁ ወተዓላ ወደ ጀነት ሩጫ ላይ ስላለን ጊዜያችንን ዛሬ እንዴት ነኝ፣ ከትናንትናው ዛሬ ምን ያክል ጨምሬያለሁ፣ እንዴት ሆኛለሁ ብለን መገምገም ያስፈልጋል። ራስ ከሰለፎች አንድ ሰለፍ ምን ይላሉ? መን ካነ የውሙሁ ሚስለ አምሲሂ ፈሁወ መግቡን። ትናንትናውና ዛሬው አንድ አይነት የሆነ ሰው፣ ያልተለወጠ ሰው እሱ ተሸውዷል፣ ተታሏል፣ ተሞኝቷል። ትናንትናው ከዛሬው የተሻለ የሆነለት ሰው፣ ዛሬው ከትናንትናው የወረደ ሰው ደግሞ ፈሁወ መልዑን፣ ወላሂ ይጠብቃል፣ እሱ የተረገመ ነው። እየተሻለ መምጣት ሲገባው ከትናንትና ዛሬ ከወረደ ወመን ለም የተዐሀድ ኑቅሳነ
فهو في نقصان እየጎደልኩ ነው ወይስ እየጨመርኩ ነው? እንዴት ነኝ ብሎ ራሱን የማይቆጣጠር ሰው በመጉደል ላይ ነው ያለው አለ። እየጎደለ መሆንና አለመሆኑን ራሱን የማይቆጣጠር ሰው በመጉደል ላይ ነው ያለው። ومن كان في نقصان فالموت خير له በመጉደል ላይ ያለ ሰው ደግሞ ሞት ይሻለዋል። በመቀነስ ላይ ያለ ሰው ሞት ይሻለዋል። ሁሌም ከትናንት ዛሬ እንዴት ነኝ? አኽላቄ እንዴት ነው? አላህ ጋር ያለኝ ነገር እንዴት ነው? ሰላቴ እንዴት ነው? አማናዬ፣ ንግግሬ እንዴት ነው? ሙዓመላዬ እንዴት ነው? አላህ ጋር ያለኝ፣ ሰዎች ጋር ያለኝ፣ ቤተሰቦቼ ጋር ያለኝ፣ አጠቃላይ ዩኒቨርሱ ጋር ያለኝ ግንኙነት ምን ይመስላል? ተዓሁድ ማድረግ ያስፈልጋል። ራስን መገምገም ያስፈልጋል። አይዋለሁ ማንም ስለኛ እውነቱን ሊነግረን የሚችል የለም። አለ እንዴ? አለ። የውስጣችን የሚያውቅ እኮ አላህ ብቻ ነው። ከዛ ደግሞ እኛ እናውቃለን ጉድለታችን። አንዳንድ ጊዜ ሰዎች ስለሚፈሩን፣ ስለሚያከብሩን፣ ስለማይቀርቡን ሊሆን ይችላል እውነቱን አይነግሩንም። አንተ ይህንን እባክህ አስተካክል እኮ የሚለን የለም። አለ እንዴ? በተለይ ወደ መድረክ የወጣን ሰዎችንማ አንዳችሁም መጣችሁ አትነግሩንም። አላሁ ይበላችሁ እንጂ በቃ ኡስታዝ ምናምን ሼክ ምናምን ከተባለ ማንም ችግሩን የሚነግረው የለም። ሁሌም እንደዚህ ዝም ብሎ ከሩቅ ይታያል። ግን እሱ ውስጡ ያለቀ ሊሆን ይችላል። ኢላ መን ረሒመ አላህ። ሁላችንም ራሳችንን መገምገም ያስፈልጋል። ማንም ለማንም ነሲሓ መስጠት ማሻአላህ ጥሩ ነበር። እንደዛ ቢሆን ከልቸራችን ገና አልዳበረም። አንዳንድ ችግሮቻችን ደግሞ ገና ያልወጡ ናቸው። ወደ ውጭ ከውስጣችን ያሉ ችግሮች አሉ። እኛ ግን የምናውቃቸው እነኛ እንታገላቸው። አይዋል ያጠፉናል። ካለያ ዝም ብለን ከተውናቸው ውድድሩን ያቋርጡብናል። ውድድሩ ላይ እንድንሸነፍ ያደርጉብናል። አይዋል ሐሰን አልበስሪ የነብይ ንግግር ይመስላል ይባላል። ንግግራቸው ሲናገሩ ሐሰን አልበስሪ የነብይ ንግግር ነው የሚናገሩት ይባላል። ኢብነ አደም ይላሉ፣ አንተ የአደም ልጅ ሆይ ኢነማ አንተ አያም፣ አንተ የቀናት ስብስብ ነህ። ኢዛ ዘሀበ የውሙን ዘሀበ ባዕዱክ፣ የተወሰነ ቀን አንድ ቀን በሄደ ቁጥር የተወሰነ ከአካልህ እየተቆረሰ እንደሄደ ቁጠረው ይላሉ። ወአንተ ተዕለሙ ፈዕመል ይላሉ፣ ስራ። አምሱን ቀድማት ይላሉ ቢሽር የሚባሉ ታቢዒ። አምሱን ቀድማት ትናንት ሞቷል አሉ። ወልየውም ፊ ነዝዕ፣ ዛሬ ደግሞ የጣዕረ ሞት ላይ ነው ያለው አሉ። ዛሬ ደግሞ ሊሞት ነው። ገብታችኋል አባባላቸው? ትናንት ሞት፣ ዛሬ ደግሞ ጣዕረ ሞት ላይ ነው ያለው አሉ። ወገዱን ለም ይውለድ፣ ነገ ደግሞ አልተወለደም አሉ። ትናንት ሞቷል፣ ዛሬ ጣዕረ ሞት ላይ ነው፣ ነገ አልተወለደም። ፈባዲር ቢልአዕማል ሳሊሓ፣ ያለህ ዕድል አሁን ስለሆነ በመልካም ነገር ተሽቀዳደማ። ያለን ዕድል አሁን። The power of now የሚል መጽሐፍ አንድ ሰው ጽፏል። ኤካርት ቶል የሚባል ጸሐፊ The power of now። አሁን ሀያል ነገር ነው። አሁንን መኖር ማለት ነው። አሁን ጥሩ ሰው መሆን ትልቅነት ነው ይባላል። አሁን በኋላ ደግሞ አሁን ሲሆን አሁንንም ጥሩ እንሆናለን ማለት ነው። ከዛ በኋላም አሁን ይሆናል አይደል? ሁሌም አሁንን ጥሩ መሆን ከቻል ትልቅ ሰው እንሆናለን። አሁን ለምን መጥፎ እናገራለሁ? አሁን ለምን መልካም ነገር አላደርግም? ያለኝ ዕድል አሁን ስለሆነ ስለኋላው እርግጠኛ ነኝ። በማንኛውም ሰዓት አሁን እየተነፈስኳት ያለች ትንፋሽ ካወጣኋት በኋላ ስለመመለሷ እርግጠኛ ነኝ። ወደ ውስጥ የገባችው ተነፍሳትና خلاص ያልቃል። ያቺ ቅጽበት መቼ እንደሆነች አናውቅም ማለት ነው። ውድድሩን በዚህ አይን ነው ማየት ያለብን። እያንዳንዷን ሰከንድ ፍራክሽን ኦፍ ሰከንድ ወደ አላህ መቃረቢያ ማድረጋችንን እርግጠኛ መሆን አለብን። በአላህ ፈቃድ እንችላለን ደግሞ ሊአነ አብዋብ الخير واسعة
የኸይር በር በጣም ሰፊ ነው። እንዳንሰለች ደግሞ አላህ ብዙ ኸይር በር አድርጎልናል። አንዱን እንሰራለን፣ ከዛ ጾም አለ፣ ጾም ውስጥ ቁርአን ከቁርአን ዚክር መቀየር፣ ከዛ እንዲያል የተለያየ አይነት ዒባዳዎችን እንደ ቡፌ ማለት ነው። የዒባዳ ቡፌ እስልምና ውስጥ ይህን ብቻ አድርግ ተብሎ አንዲት ነገር ብቻ ይዘህ የምትኖርበት አይደለም። የተለያየ ብዙ ኸይራትን መስራት የምንችልበት ነው። የውድድሩ መንፈስ ስለገባቸው ወደ አላህ የሚያደርጉትን ጉዞ የምር ስለያዙ ለጊዜያቸው ትልቅ ዋጋ ስለሰጡ ተአምር ሰርተው ያሳዩን ቀደምት አባቶች አሉ። ከሰሓባ ትውልድ ጀምሮ ወደ ሰለፎቹ ስንመጣ፣ ታቢዒዮቹ ስንመጣ በጣም አጃኢብ የሆነ ስራ ሰርተው እናገኛቸዋለን። አንዳንድ አስደማሚ አስገራሚ የሆኑ ዳታዎች እነግራችኋለሁ ኢንሻአላህ። ለጊዜያቸው ትልቅ ዋጋ በመስጠታቸው ትልቅ ነገር ያስመዘገቡ ሰዎች ማለት ነው። ወደ አላህ ባደረጉት ጉዞ ቀዳሚ ሆነው ተገኝተዋል። ኢማሙ ነወዊ ረዲየላሁ ዐንሁ ረሕመቱላሂ ዐለይህ ኢማሙ ነወዊ እድሜያቸውንም ይነግረኛል። ኢማሙ ነወዊ ማለት ሪያዱ ሳሊሒን 40 ሐዲስ ሸርሕ ሙስሊም የጻፉ ሪያዱ ሳሊሒን ማንም ማያውቅ የለም አይደል? አላህ በረካ አድርጎላቸው ሪያዱ ሳሊሒን ቤት ውስጥ የሌለበት ቤተሰብ ውስጥ ሪያዱ ሳሊሒን የሌለበት ቤት እስከማይገኝ ድረስ ነው ይባላል። ያኒ አላህ በረካ ያደረገላቸው ሰው ናቸው። ኢማሙ ነወዊ በእድሜ የቆዩት ስንት ዓመት ይመስላችኋል? 45 ዓመት ነው እድሜያቸው። خلاص በ45 ዓመት ውስጥ ግን የጻፉት መጽሐፍ ብዛት ጠቅላላ ለእድሜ ልካቸው ለእድሜያቸው ቀናት ሲካፈል በየቀኑ አራት ደብተር ጽፈዋል ይላል። አላሁ አክበር። በየቀኑ አራት ደብተር ጽፈዋል። ኢብኑ ጀሪር አጠበሪ ለ40 ዓመታት ያክል በየቀኑ 40 ገጽ ይጽፉ ነበር። ኢብኑ ጀሪር አጠበሪ 30 ጁዝእ ቮሊዩም ተፍሲር ኪታብ አላቸው። ኢማም ጠበሪ በቀን 40 ገጽ ለ40 ዓመት ያክል 584,000 ገጽ ጽፈዋል። ሱብሓነላህ። ኢብኑ ዓቂል አልሐንበሊ ኢብኑ ዓቂል የሚባሉ ትልቅ ዓሊም ኪታቡል ፉኑን የሚባል አንድ መጽሐፍ አላቸው። የተለያየ አይነት የእውቀት መስኮችን የሚዳስሱበት። ስንት ሙጀለድ እንደሆነ ታውቃላችሁ? ስንት ቮሊዩም እንደሆነ? ጥራዝ 800 ጥራዝ መጽሐፍ አላቸው። አላሁ አክበር። የእሳቸው ተማሪ አቡልፈረጅ ኢብኑል ጀውዚ ረሕመቱላሂ ዐለይህ የኢብኑ ዓቂል ትልሚዝ ተማሪ ናቸው፣ ደረሳ ናቸው። ምን ይላሉ? ከተብቱ ቢኡስቡዕየ ሃተይኒ 1000 ሙጀለድን በእነዚህ 2 ጣቶቼ 2000 ጥራዝ ጽፌያለሁ አሉ። ኪታብ ወታበ ዐላ የዲ 100,000 ሚን አልዑሳት 100,000 ወንጀለኞች ማዕሲያ ላይ ያሉ ሰዎች በእኔ እጅ ተውባ አድርገዋል ይላሉ ኢብኑል ጀውዚ ረሕመቱላሂ ዐለይህ። ወአስለመ ዐላ የዲ 20,000 ሚን አልየሁድ ወነሳራ 20,000 አይሁድና ነሳራ ደግሞ በእጄ ላይ ሰልመዋል። ወቀድ ጣለዕቱ 20,000 ሙጀለድ የቀራሁት ያነበብኩት ደግሞ 20,000 ጥራዝ መጽሐፍ ነው ይላሉ። ገና ብጨምር ደስ ይለኛል ይላሉ። ሱብሓነላህ። ሀከዛ ካነ ዑለማኡና አዩሃ ልኢኽዋ። አይግረማችሁ፣ በረካ የሚባል ነገር አለ። አዩሃ ልኢኽዋ፣ በገንዘብ በረካ አለ አይደለም እንዴ? በወር 2,000 ብር ደሞዝ እያገኘ ደስ ብሎት ዘና ብሎ የሚኖር ሰው አለ። በወር 50,000 ብር
100,000 ብር እያገኘ እንደተጨናነቀ የሚኖር አልበቃው ብሎ ምናምን ደግሞ ሊኖር ይችላል። በረካ የሚባል ነገር አለ ይወለ አላህ አንድ ነገር ውስጥ በረካን ሲያደርግ ያበዛዋል። ያለ የታይም የምናምን ሊሚትን ያልፋል። ከብታችኋል። ስለ ገንዘብ በረካ ሳወራችሁ አንድ ታሪክ ትዝ አለኝ። አቡ ሐኒፋ አንድ ሰው መጣና 7 ዲርሃም በወር ይከፈለኛል አልበቃኛል አላቸው። አሰሪህን ሄደና መልስለት 6 ዲርሃም አርግልኝ በለው አሉት። እንዴ ኢማም ምን ነው አላቸው። እነሱ ደግሞ ያው ሻይኾቻቸውን ያከብራሉ። ያኒ ሄዶ ቀጥታ በውስጡ ቢከብደው ሄደና 6 ዲርሃም አስደረገ። ተመልሶ መጣና በወሩ አሁንም አልበቃኝም ማለት ነው። 5 አስደርገው ሄደና አስደረገ። እንዴት ነህ አሉት። አሁን በቅቶኛል አላቸው። ለምን መሰለህ አሉት። 2 ዲርሃም ያለ አግባብ እየመጣችብህ ነበር አሉት። የማይገባህ ነች ያቺ 2 ዲርሃም የማይገባህ ዲርሃም መጣችና 5ቱን ዲርሃም አፈሰደችው አሉት። ገባችሁ? በረካ አሳጣችው። 5ቷ ያንተ በቃ በበረካ ያላት እዛ ነው። ይባባናል። የዕልምን በረካ ላይ ይዋል። እነኚህ ሰዎች አላህ የጊዜ በረካ የዕልም በረካ አላህ ሰጣቸው። ይህ በትንሽ ነገር በትንሽ ጊዜ በጣም ብዙ ይሰራሉ። ኢማሙ ነወዊ ረሕመቱላሂ ዐለይህ ጁህዳቸውን ደግሞ ስናይ ልፋታቸውን ስናይ ወላሂ ምን ይላሉ መሰላችሁ? 2 ዓመት ጀርባዬ መሬት ላይ አላረፈም ይላሉ ኢማሙ ነወዊ ረሕመቱላሂ ዐለይህ። ካነ የናሙ ዐለል ኩቱብ መጽሐፍ ላይ ኪታብ ላይ ነበር የሚተኙት ኢማሙ ነወዊ። አንድ ተማሪ ግሩፕ መጥቶ ሌላኛው ግሩፕ እስከሚመጣ ድረስ ባለው በዛች ጋፕ ነበር የሚያሸልጉት እንጂ አንጥፎ እንደዚህ በስነ ስርዓት ለእንቅልፍ እንዲህ አልነበሩ። ግዴን ለምኛ እንተኛ ይዋል 6 ሰዓትም 8 ሰዓትም እንተኛ ግን ያለችንን ሌላዋን ምንነቃበትን ጊዜ ግን በአግባቡ እንጠቀም ይሻላል። በተለይ ወጣት ወንድሞች ለዚህ አብዛኛው ወጣት ነው ማሻአላህ እድሜ እየገፋ ሲሄድ ምን ነው 20 ዓመት ላይ ያለው እንዲህ ባደረኩ ነው እንላለን። ወላሂ እኔ በህይወቴ እኔ እቆጫለሁ። በቃ እንዲህ በዚህኛው እድሜ ይህንን አድርጌ ቢሆን ነው የምላቸው ብዙ ነገሮች አሉ። ተጓውተናል። እኛ እንግዲህ ያው የነብይነት ነብይ የሚኮንበት እድሜ ላይ ይገባል እንግዲህ 40ዎቹ 20ዎቹ ላይ ያለን መስራት ያለብን ነገር አሁን ይጋፋናል ማለት ነው። ያኔ ሰርተነው ቢሆን ኑሮ አሁን ሌላ እርምጃ ላይ ነበር። ተጓውተናል። ቁርአን አልሐፈዝኩም አሁን ለሐፍዝ ብል ምን ያክል እንደሚታገለኝ ታያላችሁ። ግን የ15 ዓመት የ13 ዓመት የ10 ዓመት ልጅ ሆኜ በሐፍዘው ኑሮስ ተግባብተናል እያልኩ ያለሁት እዚህ እኔ ያጣሁት እድል አይለፋችሁ ኢንሻአላህ። ወጣቶች ከታች ያለን ወንድሞች አሁን ጀምረን የምንሰጠው ጊዜ አሁን ጀምረን የምንሰጠው ህይወት ነገ ይከፍለናል ኢንሻአላህ። ትልቅ ስንሆን ማሻአላህ የተሻለ ውጤት ማስመዝገብ እንችላለን ማለት ነው። አስር ምክሮች አሉ ኢንሻአላህ። 10 ምክሮች። እነኚህን 10 ምክሮች ተግባራዊ ካደረግን ጉዟችን የተሳካ ይሆናል። እሽቅድድም ላይ ነን ብለናል አይደል? ምን ስራ ደግሞ እንሰራለን ተባብለን በዚህ ንያ ነው የተቀመጥነው። እስካሁን አውርተናል። አሁን ደግሞ የሚሰሩ ስራዎችን 10 ስራዎች አደራ እንባባላለን ኢንሻአላህ። በዚህ እሽቅድድም አሸናፊ ለመሆን الفائز الأول أو الثاني የመጀመሪያው ወይም ሁለተኛውን አሸናፊ ለመሆን ኢንሻአላህ እነዚህን ምክሮች አደራላል። የመጀመሪያው ኢብዳእ ቢልአሳስ በመሰረት እንጀምር። ምን ማለቴ ነው? በፈርድ እንጀምር።
ነፍል ከመስራታችን በፊት ትርፍ ስራ ከመስራታችን በፊት ምን ላይ እንጀምር? ግዴታ አላህ ባደረገብን ነገር ላይ እንጀምር። لأن النبي عليه الصلاة والسلام فيما رواه البخاري رضي الله عنه من يلالو النبي صلى الله عليه وسلم بحديث القدس وما تقرب إلي عبدي بشيء أحب إلي مما افترضته عليه. عند باريا ودني أنا قديتا كادركوبت نجر يبلتا مقربيا يلوم إلى الله سبحانه وتعالى. ودني ليقرب አይችልም አንድ ባሪያ እኔ ግዴታ ካደረኩበት ነገር የበለጠ። አንዳንድ ጊዜ ለይል ሰላት እንስገድ እንልና 8 ሰዓት 9 ሰዓት ተነስተን ስንሰግድ እንቆይና ፈጅር እንቅልፍ ላጥ አድርጎ ስንነቃ ፀሐይ ወጣ። ይሄ ዒባዳ እንዴት ነው? አቅል ያለው ሰው ዒባዳ ነው? አላህ ግዴታ ያደረገብንን ነገር በአግባቡ መፈጸም ያስፈልጋል። ፈጅርን ካልኩሌት አድርገን ነው ለይል የምንሰግደው። ፈጅር ላይ እያንቀላፋው እንቅልፍ እያዳፋኝ መስገድ የለም። ፈጅር ላይ ነቅቼ መስገድ አለብን። ግዴታ ነው። አያ ግዴታውን በትክክል ማድረግ ያስፈልጋል ማለት ነው። ያኛውን ደግሞ ነፍሉን ደግሞ የሚገባውን ሐቅ መስጠት ያስፈልጋል። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም በዚህ ሐዲስ አልቁድሳቸው ላይ ምንድነው ያሉት? ወማ ተቀረበ ኢለየ ዐብዱን ቢሸይእን አሐበ ኢለየ ሚማ እፍተረድቱ ዐለይሂና በነፍል ነገር ግን ሲቃረብ ይላል አላህ በፈርድ ነገር ወደ እኔ ከመቃረቢያ የለውም ከዚህ የበለጠ አለ። በፈርድ ነገር ሲቃረብ ግን እወደዋለሁ አለ። ወደ እኔ ተወዳጅ ስራ ፈርድ ነው አለ። ፈርዱን አልፎ ግን ነፍል ነገር የሰራ ጊዜ እሱን እወደዋለሁ አለ አላህ። ፈኢዛ አሕበብቱሁ የወደድኩት ጊዜ ኩንቱ ሰምዐሁ አለዚ የስመዑ ቢህ የሚሰማበት ጆሮ ሆነዋለሁ፣ የሚያይበት አይኑ ሆነዋለሁ፣ የሚዳስስበት እጁ ሆነዋለሁ፣ የሚራመድበት እግሩ ሆነዋለሁ። ይህንን ሰው ጸብ የፈጠረ ከዚህ ሰው ጋር ጥል የፈጠረ ሰው መን ዓዳ ሊ ወልያን ፈቀድ አዘንቱሁ ቢልሐርብ እኔ ጋር ጦርነት አውጇል ማለት ነው ይላል አላህ ሱብሓነሁ ወተዓላ። ፈርድን አልፎ በነፍል ትልቅ ደረጃ የደረሰን ሰው አደብ ማድረግ ያስፈልጋል። ወልይ ምን አውሊያኢላህ ዐዘ ወጀል አላህ ነው የሚያውቀው ወልይ ማን መሆኑን። አለዚነ አመኑ ወካኑ የተቁን ያመኑና አላህን የሚፈሩ ሰዎች የአላህ ወዳጆች ናቸው። በነገራችን ላይ ማንንም ሰው ባለባበሱ፣ በሁኔታው፣ በሶሻል ስታተሱ፣ በማህበራዊ ደረጃው ማንንም ሰው ከመገመት አደራ ይዋል ይኹዋ። ታላቁን ማን ነው የሚያውቀው? አላህ ነው የሚያውቀው። ኢነ አክረመኩም ዐንደላሂ አትቃኩም። ተቂዩን ደግሞ ተቂይ ተቅዋ ልብ ውስጥ ነው ያለው። ቦታው ልብ ነው። ልብ ውስጥ ያለን ነገር የሚያውቅ አላህ ብቻ ነው። ኢማም ገዛሊ መጽሐፋቸው ላይ ምን ይላሉ? አንድ ሰው መስጂድ ነበዊ በር ላይ አንድ ዝም ብሎ የሆነ ቡትቶ ነገር የለበሰ ሰውዬ ተኝቷል አሉ። ከዛ መጡና ሌሊት ሲገቡ ሃኡላኢ ከሉን ዐለ ናስ በውስጣቸው እኮ ነው እንደው እነዚህ የሰው ሸክሞች አልኩ አሉ በውስጣቸው ነው። ከዛ ሰውየው ምን አላቸው? ኢነላህ የዕለሙ ማ ቱብዱነ ወማ ትኽፉን አላቸው። እናንተ የምትደብቁትንም ግልጽ የምታወጡትንም ነገር አላህ ያውቃል የሚለውን ቁርአን ያቀራላችሁ። ደነገጥኩና አስተግፊሩላህ አልኳል። አሁን በውስጣቸው ነው። ኢነላህ የግፊሩ ዙኑበ ጀሚዐን አላቸው። አላህ ወንጀልን ይምራል ደግሞ አላቸው። ተራ ሰው ነው ብለህ የምታስበው ሰው አላህ ዘንድ ያለውን ደረጃ አታውቅም። ግልጽ ነው አይደለም አባባል? ማንም ሙእሚን ከኔ የተሻለ ነው ብለን ማሰብ ማመንም አለብን። አላህ ዘንድ ይህ ወንድሜ ከኔ የተሻለ ቦታ አለው። ያኔ ነው ፍቅር የሚፈጠረው። ያኔ ነው መተዛዘን የሚፈጠረው። ያኔ ነው መከባበር የሚፈጠረው። አነ ኸይሩ ሚንሁ እኮ ጀነት ውስጥ ማንን አስወጥቷል? እሳቸውን አስወጥቷቸዋል አለም።
ኢብሊስን አስወጥቷል። ምን ስላለ ነው? አና ኸይሩን ሚንሁ ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን አለ። ጀስቲፋይ እያደረገ እኮ ነው። ሪዝን አውት እያደረገ ነው። ምክንያት እያቀረበ ነው። እኔ እበልጣለሁ አለ ሸይጣን። እኔ እበልጣለሁ። እኔ ከእሳት ነው የተፈጠርኩት፣ እሱ ከጭቃ ነው የተፈጠረው። እሳት ነው ጭቃ ነው የሚበልጠው እኮ እንትን አለ። አነ ኸይሩን ሚንሁ ከጀነት አስወጥቷል ኢብሊስ። فلذلك ወደ መጀመሪያው ነጥቤ ስነሳ ነብዳ ሚን አልአሳስ፣ ከመጀመሪያ ከመሰረት እንጀምር። ሁለተኛው አልቀሊሉ ዳኢም፣ ትንሽ ሆኖ ዘወትር የሚሰራ ስራ ላይ እናተኩር። አዩዋል ኢኽዋን፣ ሁለተኛ ምክር ብዙ ነገር የሚቋረጥ ከማድረግ ትንሽ ነገር ዘወትር የምንሰራት ነገር ላይ መርታ። ሊአነ ነቢይ ዓለይሂ ሰላቱ ወሰላም ምን ይላሉ? ካነ አሐቡ ልዓመል ኢለይህ ማ ዱዊመ ዓለይህ ወኢን ቀላ። ስለ ነቢዩ ስ ላ ሰለም ሲናገሩ ምን አሉ? ቱርሚዚ በተዘገበው ሐዲስ ወደ ነቢዩ ዓለይሂ ሰላቱ ወሰላም ትንሽ እንኳ ቢሆን ለዘወትር የሚሰራ ስራ ይበልጥ ተወዳጅ ነበር። ኸይሩል አዕማሊ አቀሉሃ አድወሙሃ ወኢን ቀላ። ከስራ ሁሉ በላጩ ሁሌ የሚሰራ ስራ ነው፣ ትንሽ እንኳ ቢሆን። አንድ ምሳሌ ልስጣችሁ። አንድ ትልቅ ቋጥኝ ላይ 5000 ወይም 10000 ሊትር የሚይዝ ታንከር አንዴ ቋጥኙ ላይ ብንደፋበት ቋጥኙ ምን ይሆናል? ምንም አይሆንም። አይደለም እንዴ? በቃ ሻወር ያደርገውና ምንም አይሆንም ቋጥኙ። طيب እዛች ቋጥኝ ላይ ይሄን 10000 ሊትርን በሉት ከዛም በላይ የሆነ ውሃ ጠብ 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 ያለ ለረጅም ጊዜ ቢቆይ ቋጥኙ ምን ይሆናል? ክራክ ያደርጋል።